እሷ እጇን እላው ላይ ስታደርግ እጇን ይዞ ወደ ራሱ ይጎታታል። ልትወጣ ስትል እጇን ይዞ ሲጎትታት ነበረ። ይሄ ማለት ሄርሜላም እንድትሄድ አይፈልግም። መናገር የፈለገው ነገር እንዳለ ደግሞ በግልጽ ያሳያል። ነዳይትም ተረድተውታል ይሄን ነገር ማለት ነው። ነገር ግን ዳይት ዛሬም ችግር አለበት። ምናልባት ተባባሪ ነው እንደ እስከምል ድረስ ማለት ነው። ከልቧ ስለ አብርሃም እየተከራከረች ያለችው ቡዜ ነች። ኤፍሬምን ማራቅ ፈልጋ ልታስወጣው ስትል አይታችኋል። ዳዊት እንዴት እንደመለሰው መመለስ ነበረበት አልነበረበትም? ቢቻል እኮ አብርሃምን እኮ ብቻውን ነበር ማውራት የሚገባቸው። ስለዚህ ቡዜ የወሰነችው ውሳኔ ትክክለኛ ውሳኔ ነበረ። ኤፍሬም ማስወጣት ትክክለኛ ውሳኔ ነበር። ዳዊት ግን ልክ አይደለም። ወንድምህን ማዳን የምትፈልግ ከሆነ በዚህ መንገድ አይደለም። የተወዳችሁና የተከበራችሁ ቤተሰቦቻችን አጠር ያለ ቪዲዮ ይዣለሁ። እሱም ቪዲዮ እያየን ሀሳብ እንሰጥበታለን። እስኪ ወደ ቪዲዮ ነው። አያችሁ አይደለ? ምክንያቱም የእሷ መምጣት ለሩታና ለኤፍሬም ጥሩ መከራከሪያ ሆኖላቸዋል። እሷን አስቀምጠው እንደመጡ አብርሃምን ወስደው ለእሷ ሊሰጡ እንደሆነ አድርገው ማለት ነው። እንደማይሆን እኮ ያውቃሉ። ግን ይሄን በማስመሰል በመከራከር አብርሃምን የበለጠ ወደ ጉሮሮ ገመዱን እያጠበቁት እንዳለ ያሳያል። ነገርኳችሁ እኮ ያልደወልኩበት ቦታ የለም። ኤፍሬም ነው ዛሬ ሩታ ሄርሜላን ተናግራለች። ቆንጆናዋን ስትናገር አልነበር እንዴ? ከኔ ጋር ጥሩ ጊዜ አሳልፊ ምናምን ሲላት እንደነበረ እሱን ሁሉ ዛሬ ሄርሜላ ተናግራለች። ግን ያው እነ ዳዊትም ምንም አላሉ። የሚያሳዝነው ነገር ማለት ነው ምንም አላሉ። ምክንያቱም ኤፍሬም ምንም ነገር ከማድረግ ወደኋላ አይሄድም፣ እነሱ ምንም አይሉትም። በቃ አለቀ። ያው ቤት እንድጠብቃቸው ነግረዋት ነው የመጡት። ቡዜ ቤት ማለት ነው። ሰምታለች፣ ተደውሏል። ይህ ግልጽ ነው። ማንኛውም ሰው እንደዛ ብዬ ባል ሮጦ ይመጣል። ከዛ መጣች፣ እዚሁ ጠብቂኝ ብለዋታል። ግን ደግሞ እሷ እነሱን ለመሸኘት በመኪና ይዛቸው መታ ነበረ። እታች እየጠበቀቻቸው ነበረ። እነሱ አልወጣ ሲሉ ደግሞ ተጨንቃ ሄዳለች። እሷ እንደ ሰውኛ ማለት ነው። ግን ደግሞ ሄርሚ ማሰብ ያለብሽ ሩታኔ ሴትዮዋ የአብርሃምን የህመም ጊዜ ማራዘም ነው የሚሆነው የእናንተ መከራከር ማለት ነው። አይፈልጋትም፣ እሷን ልጅን ማየት አይፈልግም። ስለዚህ አስወጡልን እባካችሁ። ከዚች ልጅ ጋር ሌላ ግጭት ውስጥ አንግባ። እንዳኛ ያስፈልገኝ እዚህ ጋር ዝም ብለሽ ሰው ቤት ዘው ብለሽ ትገቢያለሽ። የማይሆን ነገር አሁን ስለአንቺ መጨነቅኛ ምን አገባን? እሷ ምንም አይመስላትም። ሲጀመር ሩታ ተጨነቅሽ አልተጨነቅሽ ሺዶን ከሄድ በቃ። ስለዚህ የአንቺ መጨነቅ እንደው መጨነቁ መጨነቅ ነው። በቃ ቀኑን ከሚያራዝመው ከኋላ ሆነሽ ሰፖርት ብታደርጊ የሚለው ነገር ላይ እኔ በቃ ሁሌም የምናገረው ነገር ነው። እሱ ምን አስጨነቀው? አንቺ ማስወገድ አይደል? ቀለበት አደረገ አላደረገ ከቀለበት ያለፈ ነገር እኮ ልጅ እንዳለ እየሰማን አይደል? ስለዚህ አይደለም ቀለበት እሱም አይደንቀውም ማለት ነው። እየሰማሽኝ ነው? አልፈልግሽም ብሎሻል። ቀለበቱ አውጥተሽ መጣል ትችያለሽ። አልፈልግሽም ማለት በአደባባይ ደግሞ አልፈልግሽም ብሎሻል። አብርሃም ምላሽ አይሰጥም። እንግዲህ በአብርሃም ላይ ይሄ ሁሉ ሰው ሲተራመስ እርስ በርሱ እንግዲህ የተተጋተገ ባለበት ሰዓት ላይ ዝም ብሎ እያዳመጠ ነው ማለት ነው። ጤነኛ ቢሆን በዚህ ልክ ያዳምጣል? አያደርገውም። ችግር የለውም ግን የህልም እንጀራ ነው የሚሆንብሽ። የህልም እንጀራ አንቺ ሆነ ላንቺ ነው ብሽ እንደዚህ ባለትዳር የሆነ ሰው መተሽ እኮ በግድ የኔ ወንጀልሽ አንቺ ነሽ። እንግዲህ ምንድነው መሰላችሁ አሁን ሄርሜላ እየተረዳች ያለችው የአብርሃም ከሩታ ጋር እንዲሆን ኤፍሬም መፈለግ፣ ኤፍሬም ደግሞ ከኔ ጋር መሆን እየፈለገ እንደሆነ ማለት እሷን እንደሚያፈቅራት ነው እየተናገረ